ሰላም ጤና ይስጥልኝ ወገኖቼ በያላችሁበት የምጣኔ ሀብት ሰላምታ ይድረሳችሁ ማለት እፈልጋለሁኝ። ምጣኔ ሀብታዊ ሰላምታዬ የኑሮ ውድነትን የማስተካከል የሥራ ዕድልን የማስፋት የተሻለ ምጣኔ ሀብት እድገትን የሚመለከት ሁሉ በያላችሁበት ለእናንተ ይሁን ይላችኋለሁኝ። ይህ ፕሮግራም እንግዲህ የዱቢ ድሬ ዲነግዴ ውይይት መድረካችን ነው። በዚህ የዱቢ ድሬ ዲነግዴ ውይይት ሰፋ ያሉ ምጣኔ ሀብታዊ ጉዳዮች ሁሉ አንስተን የምንወያይበት ስለ ሀገራችን፣ ስለ አካባቢያችን፣ ስለ ዓለማችን የምጣኔ ሀብት ሁኔታዎችን ሁሉ አንስተን ሀሳብ የምንጋራበት አስፈላጊ አናሊሲሶችን ሰርተን ለእናንተ የምናቀርብበት መድረክ ነው። በዛሬው ዕለት የምንወያየው የመወያያ ነጥባችን ለዩኒቨርሲቲ መምህራንና ተማሪዎች፣ ለከፍተኛ የመንግስት አመራር አካላት፣ ለባለ ሀብቶች፣ ኢንቨስት ማድረግ ለሚፈልጉ ብሎም ለመላው የኢትዮጵያ ሕዝብ ሊጠቅም የሚችል ምጣኔ ሀብታዊ ጉዳይ ነው። ይህ ጉዳይ የሚመለከተው የኢትዮጵያ ምጣኔ ሀብት የት ጋር ያለው ምን አይነት ሁኔታ ውስጥ ነው ያለው የሚለው ነገር አንስተን የምንወያይበት ፕሮግራማችን ነው። ስለሆነ ቆይታችሁ እስከ መጨረሻው ድረስ ከኛ ጋር እንዲሆን እጋብዛችኋለሁ። ይህ ወሳኝ የምጣኔ ሀብታዊ ትንተና ለሁሉም ይጠቅማል ያልነው ለሁሉም እንዲደርስ ለእናንተም በየጊዜው ወሳኝ በሆኑ አርዕስቶች ላይ የምንወያየው ነገር በጊዜው ወደ እናንተም እንዲደርስ ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ በዚሁ አጋጣሚ ላሳስብ እፈልጋለሁኝ። እንግዲህ በዛሬው አርዕስት የሀገራችን ምጣኔ ሀብት ሁኔታ የት ነው ያለው የሚለው ነገር የምንወያይበት ነው የሚሆነው። የኢትዮጵያ ምጣኔ ሀብትን ወስደን ከተመለከተን አንዳንድ በ2020 በፈረንጆች አቆጣጠር ያሉትን እንኳን መረጃ ወስደን ከተመለከተን የኢትዮጵያ ምጣኔ ከዓለማችን ላይ አንዱ ትንሹ ምጣኔ ሀብት ነው። ይህ ትንሽ ምጣኔ ሀብት ነው የምንለው ከሀገራችን ከቆዳ ስፋት፣ ከህዝብ ብዛት፣ ካለን የተፈጥሮ አንጡር ሀብት በገጸ ምድርና በከርሰ ምድር ውስጥ ያለው ሀብታችንን ታሪካዊ አመጣጣችን በአፍሪካና በዓለም አቀፉ መድረክ ካለን ቦታ ጋር ስናስተያይ በተለይም ደግሞ በጂኦፖለቲካል ቦታችን በምዕራቡና በምስራቁ ዓለም ላይ እኩል ሊያካፍል የሚችል በሰሜኑና በደቡቡም እኩል ሊያካፍል የሚችል ቦታ ላይ እንደ መገኘታችን መጠን ስናስበው የኛ ምጣኔ ሀብት በ21ኛው ክፍለ ዘመን ላይ የደረሰበት ሁኔታ በጣም ትንሽ በጣም ውስን ከሚባሉ የዓለማችን ምጣኔ ሀብት ውስጥ ይመደባል። እንግዲህ የሀገራችንን ምጣኔ ሀብት የሚለካባቸው ከወሰደን አንዱ ጥቅል ዓመታዊ ምርት ነው። በግብርናውም በኢንዱስትሪውም ሆነ በአገልግሎቱ ክፍለ ኢኮኖሚ የተመረቱት ሁሉ በጥቅል ተሰልቶ ከባለፈው ዓመት ጋር ሲታይ ምን ደረጃ ላይ ያለው የሚለው ነገር አንዱ የምጣኔ ሀብት መለኪያ ነው። ከዚህ ውስጥ ደግሞ የነፍስ ወከፍ ገቢ ያ ሁሉ ጥቅል ምርት ለእያንዳንዱ የኢትዮጵያ ዜጋ ሲካፈል ለእያንዳንዱ በዓመት ምን ያክል ይደርሰዋል የሚለው አንዱ መለኪያ ነው። እንግዲህ ከዛ አንጻር ወስደን ከተመለከተን በ2020 መረጃዎች እንደሚያሳዩት $936 ገደማ እንደሆነ ያሳያል። $936 የነፍስ ወከፍ ገቢ የኬንያ ግማሽ፣ የደቡብ አፍሪካው 1/6፣ ከናይጄሪያው ከግማሽ በታች፣ እንደዚሁም ከደቡብ ሱዳን፣ ከሴኔጋል እና ከሌሎች የሰብሳሃራን አፍሪካን ሀገራትም እንኳን ውስጥ በታች ሆኖ የሚገኝ ነው። ስለዚህ ይሄ ምንድነው የሚያመላክተው? የኢትዮጵያ ምጣኔ ሀብት ምን ያክል አነስተኛ ምን ያክል ገና ጅማሮ ላይ እንዳለ የሚያመላክት ነው ለማለት ይቻላል ነው። ሌላው የምጣኔ ሀብታችን መገለጫ ከሆኑት ውስጥ አንዱ ምንድነው? የኢንዱስትሪ መሰረት ሳይኖረው ከግብርና ዘሎ የአገልግሎት ዘርፍ ክፍለ ኢኮኖሚ ላይ ያረፈ ነው። ያ ማለት ምንድነው? የምጣኔ ሀብት እድገቶች ሲታዩ ከግብርና
ወደ ኢንዱስትሪ ከዛም ብሎ ደግሞ ወደ አገልግሎት ክፍለ ኢኮኖሚ የሚካሄድበት ዑደት ነው ያለው። ያ ማለት ምንድነው? ግብርናው የሚያስፈልገውን ካፒታል በተወሰነ መጠን ጄነሬት ያደርጋል። ከዛ በኋላ ወደ ኢንዱስትሪው ልማት ይገባል፣ ወደ ማኑፋክቸሪንግ እና ወደ መሳሰሉት። በዛ የበለጸገና ያደገ ሀገር ደግሞ የምጣኔ ሀብቱ የበለጠ ደረጃ ላይ የደረሰ ሲሄድ ወደ አገልግሎቱ ክፍለ ኢኮኖሚ ይሄዳል ማለት ነው። የኛ ምጣኔ ሀብቱ ግን ወስደን ከተመለከተን ግብርና ለረጅም ዘመናት ለመቶ ዓመታት በላይ ከመቶ ዓመታት በላይ መሪ የምጣኔ ሀብት ሴክተር ሆኖ ነው የቆየው። ከዛ ኦል ኦፍ ሰደን የኢንዱስትሪ ግንባታ የተሻለ ደረጃ ላይ ሳይደርስ የአገልግሎት ክፍለ ኢኮኖሚ ላይ ያረፈ ነው። የኛ የአገልግሎት ክፍለ ኢኮኖሚው ሰስቴነብል መሆን ይችላል ወይ፣ በቀጣይነት እያደገ እየመነደገ መሄድ ይችላል ወይ የሚለውን ነገር ስንመለከት ተስፋ የሚሰጥ ነገር አይደለም። ያ ከምን የተነሳ ነው? አገልግሎት ክፍለ ኢኮኖሚው በኢንዱስትሪ መደገፍ መቻል አለበት። ለምሳሌ ሆቴልና ቱሪዝም የምናወራ ከሆነ ሆቴል ብረት ይፈልጋል፣ መስታወት ይፈልጋል፣ አልጋ ይፈልጋል፣ አምሶላ ይፈልጋል፣ ጂፕሰም ይፈልጋል። ብዙ የኢንዱስትሪ ምርቶች ያስፈልጉታል። በቀጣይነት ደግሞ ሆቴሉ ወደ አገልግሎት ከገባ በኋላ ዘርፈ ብዙ የኢንዱስትሪ ምርቶች በየጊዜው መምጣት አለባቸው። የትራንስፖርቱም እንደዚሁ ነው። የቱሪዝሙም እንደዚሁ ነው። የትምህርት፣ የጤና፣ ሌሎች የአገልግሎት ክፍለ ኢኮኖሚዎች ሁሉ እንደዛ ነው የሚሆኑት። ነገር ግን የኛ የአገልግሎቱ ክፍለ ኢኮኖሚ የኢንዱስትሪ ጥገኝነቱ በሀገር ውስጥ ኢንዱስትሪ ሳይሆን የውጭ ሀገር ኢንዱስትሪ ጥገኛ ነው። ያ ደግሞ ምጣኔ ሀብታዊ መንገጫገጭ ሲመጣ ዘላቂነቱና እድገቱ ጥያቄ ውስጥ ይገባል ማለት ነው። ስለዚህ የኛ የምጣኔ ሀብት ተክለሰውነትን ከወሰደን ዑደቱን የዘለለ የሚመስል ነገር ነው። ግብርና በ21ኛው ክፍለ ዘመን ህዝቡን መመገብ ያልቻለበት ሁኔታ ውስጥ ነው ያለነው። በምግብ ዋስትና የአረንጓዴ አብዮት እንዲፈነዳ ማድረግ አርሶ አደሩም ሆነ አርብቶ አደር በከተማም የሆነ በገጠር በምግብ ዋስትና ራሱን እንዲችል ከዛም ብሎ የተሻለ የአመጋገብ ስርዓት ላይ እንኳን እንዲደርስ የግብርናችን ያልቻለበት ሁኔታ ነው ያለው። 21ኛው ክፍለ ዘመን ላይ ሆነን በሬ ጠምደን ነው የምናርሰው። ይባስ ብሎ የበሬ ጉልበት ደግሞ ስናጣ ሰው ተጠምዶ የሚታረስበት ሀገር ሆነን ቀርተናል ማለት ነው። ስለዚህ የግብርናው ክፍለ ኢኮኖሚ 70-80%ቱን 85%ቱን ህዝቡን እንኳን የተሸከመን ቢሆን በሚፈለገው ደረጃ ህዝቡን ማኖርና መመገብ ያልቻለ የግብርና ክፍለ ኢኮኖሚ ነው። ኢኮኖሚያችን የተፈጥሮ ሀብት ጥገኛ ነው። ዝናብ ካለ ህይወት ይቀጥላል። አንድ የዝናብ ወቅት ካለፈ ድርቅ ከመጣ ጎርፍ ከመጣ ከዝናብ እጥረት ጋር ተያይዞ የሚመጡ ተጓዳኝ ያደጋ ስጋቶች እንኳን ቢፈጠሩ ምጣኔ ሀብታችን ጥያቄ ውስጥ የሚገባ የህዝባችን ኑሮ ጥያቄ ውስጥ የሚገባ ለእህል እርዳታ ምን ይዳረግ ነው። ምጣኔ ሀብታችን ይሄን ነው እንግዲህ የሚመስለው። ሌላው በትንሽ መንገጫገጭ ትልቅ ፈተና ውስጥ የሚወድቅ ምጣኔ ሀብት ነው ያለ ነው። ኮቪድ-19 ሲነሳ ምጣኔ ሀብታችን ምን እንደሆነ አይተነዋል። ትንሽ ጦርነት፣ ትንሽ የአየር ንብረት ለውጥ ሲመጣ ምጣኔ ሀብታችን ምን ውስጥ እንደሚገባ አይተናል። ለምሳሌ በየጊዜው የሚከሰተው ድርቅን እንኳን ወስደን ከተመለከተን በዘንድሮ ዓመት የተሻለ ደረጃ ላይ ካለን በሚቀጥለው ዓመት በሚገርም ሁኔታ ወደ መሬት የሚወድቅ የምጣኔ ሀብት ሆኖ ነው ያለ ነው። እንደ ምሳሌ ወስዶ መመልከት የምንችለው የአንበጣ ወረርሽኝ በዚህ ሀገር ሲከሰት 6 ክልሎችን በአንድ ያዳረሰ ሲግኒፊካንት የሆነ የምርታችንን ፐርሰንቴጅ ይዞ ነው ሄደው። በ2013 እና 2014 ምስራቅ አፍሪካን ያካለለ አሁን ያለንበት ድርቅ በተፈጠረበት ሁኔታ ምንድነው የሆነው? በኦሮሚያ ክልል ብቻ እንኳን ከ10 ሚሊዮን በላይ ከብት ነው ትልቅ ጉዳት የደረሰበት። 1.5 ሚሊዮን ገደማ ነው የሞተው። ወደ 500 ሺህ የሚጠጋው ከብት ደግሞ በሰው እርዳታ ነው ተነስቶ መንቀሳቀስ የሚችለው። እንግዲህ በትንሽ መንገጫገጭ ትንሽ ችግር ሲመጣ አንጋፋው የተባለው የጀርባ አጥንት የተባለው የግብርናው ክፍለ ኢኮኖሚ እንኳን ትልቅ የሆነ ክራይሲስና ውድቀት የሚደርስበት ምጣኔ ሀብት ውስጥ ያለ ነው ማለት ነው። ለዚህ ነው የኢትዮጵያ ምጣኔ ሀብታችን ፍራጃይል ነው። ገና ያልበለጸገ ያላደገ የሚፈለግ ደረጃ ላይ ያልደረሰ በቴክኖሎጂ ያልታገዘ ከካፒታል ኢንቴንሲቲው ይልቅ ሌበር ኢንቴንሲቭ የሆነ ከቴክኖሎጂ ኢንቴንሲቲው ይልቅ ባህላዊ ነገር የሚያመዝንበት የምጣኔ ሀብት ነው ሀገራችን በ21ኛው ክፍለ ዘመን ላይ ያለችው።
ግን ብዙ ጊዜ ምንድነው የምናወራው? የስልጣኔ ቀደምት ነን፣ ግብርናን የጀመርን እኛ ነን። ከዓለማችን ላይ ስልጣኔ ከጀመረባቸው ሀገራት ግንባር ቀደመኛ ሀገር ብለን ነው የምናወራው። በምጣኔ ሀብት ግን ከጎረቤት ሀገሮቻችን ከነ ደቡብ ሱዳን ከነ ኬንያ አይነት እንኳን በረጅም ርቀት ወደ ኋላ የምንገኝ የምጣኔ ሀብት ነው ለማለት ፈልጌ ነው። የምጣኔ ሀብታችን ተክለሰውነት ወስደን ከተመለከተን እንግዲህ እዚህ ሀገር ላይ አንዱ ትልቁ መሰረታዊ ችግር ምጣኔ ሀብታዊ መረጃዎቻችን ስህተት የበዛባቸው፣ የሚጣረዙ፣ የማይስማሙ ናቸው። አንዱ የምጣኔ ሀብታችን መገለጫው ይሄ ነው። ለምሳሌ በስንት እጅ አድገናል የሚለው አይኤምኤፍ የሚያወራው፣ ወርልድ ባንክ የሚያወራው፣ ኢትዮጵያ መንግስት የሚያወራው፣ ባለሙያዎች የሚያወሩ በፍጹም የማይገናኙ ነገሮች ናቸው። የግሉ ክፍለ ኢኮኖሚ ምን ደረጃ ላይ ደርሷል የሚለው የውጭ ሀገር ትልልቅ ተቋማት የሚያወሩት፣ የኛ ሀገር ተቋማት የሚያወሩት ነገር የተለየ ነገር ነው። ስለ ኑሮ ውድነት፣ ስለ ስራ አጥነት፣ ስለ ሌሎች የምጣኔ ሀብት መለኪያ ነገሮች ተነስተው ሲወሩ ተጨባጭ አሳማኝ የሚባል መረጃ ማግኘት የሚያስቸግር ነው። እንግዲህ የተሳሳተ የምጣኔ ሀብት መረጃን ለዓለም በማቀበል ዓለምን በማወናበድ ዓለምን በማሳሳት ትልቅ ደረጃ ላይ እንገኛለን ማለት ነው። ለምሳሌ ያለው መረጃ ትክክል ነው ብለን ከወሰደን በ2020 ምጣኔ ሀብት ተክለሰውነታችን ምን ይመስላል የሚለው ነገር ከወሰደን ግብርናው 35% ገደማ ነው ያለው። ኢንዱስትሪው ወደ 23%፣ የአገልግሎት ክፍለ ኢኮኖሚው 36% ነው። ግብርናችን እስካሁን 35.5 ገደማ ለጂዲፒያችን ኮንትሪቢዩት ያደርጋል። የኢንዱስትሪ ክፍለ ኢኮኖሚው ገና ከ22-23 ገደማ ነው ያለው። ከዛ ውስጥም አብዛኛው የኮንስትራክሽን ኢንዱስትሪው ነው። ወደ 15% የሚጠጋው የኮንስትራክሽን ኢንዱስትሪ ነው። የማኑፋክቸሪንጉ፣ የሜታሎርጂው፣ የአግሮ ፕሮሰሲንጉ፣ የጋርመንቱ፣ የሌሎቹ ኢንዱስትሪዎቻችን ገና በጅማሮ ላይ ያሉ ኢንፋንት ሊባሉ የሚችል ደረጃ ላይ ያሉት ናቸው። ከነዚህ ጥቅል የምጣኔ ሀብት በሃውስሆልድ ደረጃ በቤተሰብ ደረጃ የምንፈጀው ስንት ነው? 70% ጂዲፒያችን ሃውስሆልድ ኮንሱምድ ነው። 10% ገቨርንመንት ኮንሱምድ ነው። እንግዲህ ምን ያክሉ ወደ ካፒታል ክሪኤቲንግ ወደ ኢንዱስትሪ እንሄዳለን። የውጭ ሀገር ምርትን በሀገር ውስጥ ምርት እንተካለን። የውጭ ንግድን ተኮር ያደረገ ምጣኔ ሀብት እንከተላለን ብለን የምናወራቸው ነገሮች ጂዲፒያችንን ሙሉ በሙሉ ጨርሰን ስናበቃ እንዴት አድርገን ወደፊት እንሄዳለን የሚለው ነገር የኢትዮጵያ ምጣኔ ሀብት የት እንዳለ ያሳየናል ማለት ነው። ሌላው በስራ ዕድል ፈጠራ አንፃር የኢትዮጵያ ምጣኔ ከተመለከተን 72.7 ወይ ደግሞ ወደ 73% ግብርና ነው የስራ ዕድል የሚፈጥረው። ያ ማለት ነው 73% የስራ ዕድል አለ ተብሎ የሚወራው ህዝብ ጊዜያዊ የስራ ዕድል ማለት ነው ያለው ማለት ነው። የስበት ኃይል የስበት ስራ አጥነት የሚያጠቃው ነው ማለት ነው። ወቅታዊ የስራ አጥነት ከልክ በላይ የሚያጠቃው ነው ማለት ነው። ድርቅ ከተከሰተ ሌሎች ግብርናውን ለአየር ንብረት ለውጥ የሚያጋልጡት ነገሮች እየተባባሱ የመጡ ቀን ያ ሁሉ ህዝብ ስራ አጥ ነው የሚሆነው ማለት ነው። በሌላ ቋንቋ 73% የስራ ዕድል የሚገኘው ከግብርና ማለት የኢትዮጵያ ህዝብ አብዛኛው ገበሬ ነው፣ አርሶ አደር ነው፣ ገጠሬ ነው። አርባናይዝድ መሆን አልቻለም። ለሲቪላይዜሽን ያልቀረበ ነው። ለሳይንስ፣ ለቴክኖሎጂ፣ ለስልጣኔ ብዙም ያልቀረበ ነው ማለት ነው። በሌላ ቋንቋ ይህ እንደቀላሉ የሚታይ አይደለም። ከነዚህ 73% ከግብርና ውጪ የግብርና ተጓዳኝ የምንላቸው የስራ ዕድል እንኳን የሚለማመድ ኦፋርም የምንላቸው ማለት ነው ከ3% ያነሰ ኢትዮጵያዊ ነው። ይሄ በጣም ከባድ ቁጥር ነው። ይሄ በጣም የሚያሳስብ ቁጥር ነው ማለት ነው። ሌላው በውጭ ሀገር ምንዛሪ ማግኘት ያንበሳውን ድርሻ የያዘው ግብርና ነው። ቡና ነው፣ ጫት ነው፣ አትክልትና ፍራፍሬ ነው፣ ወርቅ ነው፣ የከብት ውጤቶች ነው። እነዚህ ነገሮች ናቸው ማለት የኛ ፎሬን ከረንሲ ኤርኒንግ ሄቪሊ ዲፔንድ የሆነው በምን ላይ ነው ማለት ነው? ለአየር ንብረት ተጋላጭ በሆነ የዝናብ ጥገኛ በሆነ ወቅታዊ የሆነ የምጣኔ ሀብት ምንጭ ነው ማለት ነው። ይህ እንግዲህ በ21ኛው ክፍለ ዘመን ላይ ሆነን
ለ3 ወር እንኳን ሊበቃን የሚችል የውጭ ሀገር ምንዛሪ ጦት እንዴት አጋጠመን? ኢትዮጵያ በጦርነት በሰላም ማጣት በአንዳንድ ነገሮች ስትታወቅ እንዴት አድርገው 2-3 ወር የሚያኖረን የውጭ ሀገር ምንዛሪ አጣን ብለን የምንጠይቀው ምክንያቱ ከዚህ ፍንትው ብሎ የሚታይ ነው። እንግዲህ ምጣኔ ሀብታችን ምን አይነት ተክለ ሰውነት እንዳለው ምንጮቹ ምን አይነት እንደሆኑ ያለንበት ደረጃ የት ጋር እንደሆነ የንግግር መድረካችን በመጀመሪያው እንደ መግቢያ ይሁን ይሄን አንስተናል። በተለይ ባለፉት 3-4 በተለይ 5 ዓመታት ከባድ ሊባል የሚችል በፍጥነት የምጣኔ ሀብት ማሽቆልቆል ታይቷል። ምጣኔ ሀብታችን ድራስቲክሊ ከነበረበት ቦታ ከዚሁ አሁን ካለበት ሁኔታ እንኳን አነስተኛ ኢኮኖሚ ሆኖ ግብርና ጥገኛ ሆኖ ኢንዱስትሪ መሰረት የሌለው ሆኖ ብዙ የውጭ ሀገር ምንዛሪ ሊያስገኝ የማይችል ሆኖ ህዝቡን መሸከም ያልቻለ ህዝቡን ለእርዳታና ለረሃብ ያጋለጠ ሆኖ እንኳን እሷም ሆና ትልቅ የማሽቆልቆል ያሳየበት ሁኔታ ነው ያለው። በግብርና ምርቱ በኢንዱስትሪ ምርታችን ኢቨን በአገልግሎቱ ትልቅ የሆነ ማሽቆልቆል የታየበት አመታትን ያሳለፍነው ይሄን 5 ዓመት። ነገር ግን ለምንድን ነው የሚለው ነገር ማየት ያስፈልጋል። የዚህን ያክል ወደ ኋላ መመለስ የዚህን ያክል ወደ ታች መውረድ የታየበት ምክንያት ምንድነው የሚለው ነገር ማየት ያስፈልጋል። አንደኛና የአንበሳውን ድርሻ የሚይዘው ጦርነት ከኛ መለየት አለመቻሉ ነው። የሰላምና መረጋጋት እጦት ከኛ መለየት አለመቻሉ ነው። ታሪካችን ሲነሳ ጀርባችን ሲጠና ማንነታችን ሲገለጥ ጦር ሰላም ማጣት በድንበር በክልሎች ድንበር እንደዚሁም ደግሞ በኢትዮጵያና በሌላ ውጭ ሀገር ድንበር ባሉት በኩል ሁሉ ከጊዜ ወደ ጊዜ የጨመረና የተባባሰ የመጣው ግጭትና ጦርነት ዋናን ምክንያትና የአንበሳውን ድርሻ የሚይዝበት ምክንያት ነው። ጦርነት ካለ ሰላምና መረጋጋት ከሌለ እርሻውን ማካሄድ አይቻልም። ንግዱ የተሳለጠ መሆን አይቻልም። የኢንዱስትሪ እንቅስቃሴያችን የሚፈለገው ደረጃ ላይ መድረስ አይችልም። የምርት ስርጭቶቻችንና የገበያ ግብአት ስርጭቶቻችን የተሳለጠ መሆን አይችልም። የአገልግሎቱ ክፍለ ኢኮኖሚ በሚፈለገው ደረጃ አገልግሎቱን ማቅረብ አይችልም። 1-3 ምሳሌ ወስደን ማየት እንችላለን። ግብርናው ጎንደር ወደ ምዕራብ ጎንደር አካባቢ ቤኒሻንጉል ወለጋ ኢሉባቡር ጉጂ ቦረና አሁን ደግሞ ወደ መሃል ሀገር ይደርሳል። እነዚህ ሁሉ በአፋርና በአማራ ክልል ድንበር የነበሩት በአፋርና በሶማሌ ድንበር የነበሩት በኦሮሚያና በሶማሌ ድንበር የነበሩት ተከታታይ ለ5 ዓመት ሁሉ የማሽቆልቆል የመውደም ያለ ማረስ የታረሰውን ያለ መሰብሰብ የተሰበሰበውን ያለ ማሰራጨት ሜዳ ላይ እንዲቃጠል የማድረግ ነገር ተስተውሏል። ስለ ቱሪዝሙን እንውሰደው። ቱሪዝም ታሪክ እዚህ ሀገር ከቀረ 2-3 ዓመት አስቆጥሯል። የቱሪስት መስህቦቻችን የት ነው የሚገኙት? አብዛኞቹ ወደ ሰሜን አቅጣጫ ስንሄድ ነው። ወደ ምዕራብ ወደ ደቡብ ምዕራብም አሉ፣ ወደ ምስራቅም። እነዚህ ቦታዎች ላይ በሰላም ተንቀሳቅሰው ጎብኝቶ መመለስ ታሪክ ከሆነ ቆይተዋል። ሆቴሎቻችን በኮቪድ-19 የገጠማቸውንም ከዚሁ ጋር ተያያዥነት ያለው ነገር ነው። ስለዚህ ሰላምና የመረጋጋት እጦት ካፒታል ከአንድ ክልል ወደ ሌላው ክልል እንዳይንቀሳቀስ ሌበር የሰው ኃይል በሚፈለገው መጠን ከአንዱ ክልል ወደ ሌላው ክልል በሚፈለገው ደረጃ እንዳይንቀሳቀስ ትልቅ ተግዳሮት ሆኗል። ዛሬ ያወራን ባለንበት ሰዓት ከአማራ ክልል ተነስቶ ትግራይ ክልል ኢንቨስት ማድረግ፣ ከትግራይ ተነስቶ አማራ ክልል ኢንቨስት ማድረግ፣ ከአማራ ተነስቶ ኦሮሚያ፣ ከኦሮሚያ ተነስቶ ሌላ ቦታ ኢንቨስት ማድረግ በምንም መልኩ የማይታሰብበት ደረጃ ላይ ደርሷል። ስለዚህ ካፒታል ሞቢሊቲ፣ ሌበር ሞቢሊቲ፣ ኢኮኖሚክ ሪሶርስ ሞቢሊቲያችን ሃይሊ ኮንስትሬንድ ሆኗል ማለት ነው። ምክንያቱ ምንድነው ያልኩኝ? ሰላም ማጣት፣ መረጋጋት ማጣት፣ ከዛውም ይልቅ ደግሞ ፉል ፍሌጅ የሆነ ጦርነት ውስጥ የገባንበት ነው። የሰሜኑን ጦርነት አንስተን ካወራን በሁለቱም ሳይድ ያለቁት ኢትዮጵያውያን ናቸው። በሁለቱም ሳይድ የወደመው መሰረተ ልማትና አንጡራ ሀብት የአንድ ሀገር ነው። በብድርና በእርዳታ የመጡት በውጭ ሀገር ምንዛሪ የተገዙት በጦር መሳሪያ ነው ውጊያው ሲካሄድ የነበረው። በአንድ ሀገር ሪሶርስ ሀገሪቷ ስትጋጭና ስትወድም ምን ያክል ክሳራ እንደሆነ የምጣኔ ሀብት ባለሙያ መሆን አያስፈልግም። ጦርነት
ወደ ኋላ የመመለሳችን ከነበርንበት የምጣኔ ተስፋ ከሚሰጥ ከነበርንበት እንደ ፍሪ ፎል መውደቃችን ዋናውና የአንበሳውን ድርሻ ይዛል የሚለው ነው። ሌላው ከአየር ንብረት ለውጥ ጋር ታይዞ ያለው ነገር ነው። ምጣኔ ሀብታችንን ትልቅ ፈተና ውስጥ እየመጣ ያለው ለምሳሌ ድርቅ የ130 ዓመት ታሪክ ነው ከኢትዮጵያ ጋር ያለው። 130 ዓመት ሙሉ ከድርቅ ጋር ኖረን ግን ድርቅን እንዴት እንደምናሸንፍ የድርቅ ወቅት ሲመጣ እንዴት አድርገን ድርቅን ዘመን ማለፍ የምንችል ግን አለመማር መቻላችን ነው። ይሄ በሌላ ቋንቋ ምንድነው የሚባለው? ለአየር ንብረት ለውጥ አይበገርነትን መፍጠር አልቻለም ነው። ሬዚሊየንት የሆነ ላይቭሊሁድ፣ ሬዚሊየንት የሆነ አግሪካልቸራል ሲስተም፣ ሬዚሊየንት የሆነ ኢንዱስትሪያል ኦፐሬሽን መፍጠር አልቻለም ነው። ዝናብ አለመኖር ችግር ሊሆን ይችላል። ምጣኔ ሀብታችንን ግን መፈታተን የለበትም። ድርቅ መምጣት ክስተት ሊሆን ይችላል። ነገር ግን መራብ፣ መሰደድ ለተባባሰ እልቂት ግን ሊዳርገን አይገባም። ምክንያቱ ለምንድን ነው? መካከለኛው ምስራቅ ሀገር ሄደን ከተመለከተን ዝናብ የማይዘንብባቸው ሀገራት አሉ። አንድ ወንዝ የሌለበት ሀገር አለ። ተርቦ ግን አያውቁም። በነፍስ ወከፍ ገቢ የምጣኔ ሀብት ደረጃቸው ከዓለም ትልቅ ከሚባሉት ውስጥ የሚሰለፉ ናቸው። የአየር ንብረት ለውጥ የ2008-9 በፈረንጆች አቆጣጠር የ2015 እና 16 አሁን ደግሞ የ2021 ምን አይነት ውድመት ይዞ በቦረና ጉጂ፣ በሶማሌ እና በአፋር እንዳመጣ ሁላችንም የምናይ ጉዳይ ነው ማለት። ስለዚህ ለአየር ንብረት ለውጥ አይበገርነትን መፍጠር አለመቻላችን ከጊዜ ወደ ጊዜ ምጣኔ ሀብታችን ወደ ኋላ እንዲሄድ ወደሚፈለገው አቅጣጫ እንዳይሄድ አድርጎታል የሚል ነው። ሌላው የዓለም አቀፋዊ ጉዳዮች እኛንም ይነካኩናል። ኮቪድ-19 ብቻ እንደምሳሌ ወስደን ከተመለከተን የግሎባል ሰፕላይ ቼኑ ሻተርድ ሲሆን በቻይና እና እንደዚሁም ደግሞ በምዕራብ ዓለም ያለው የንግድ ትስስር፣ የኢንቨስትመንት፣ የመግዛትና የመሸጥ ሁኔታ ሲመጣ ኢትዮጵያን እንዴት ክፉኛ እንደጎዳ ሁላችንም የምናስታውሰው ነው። እሱ ብቻ አይደለም። በቻይናና በአሜሪካ መካከል በተደረገው በአንድ ወቅት ፉክክር እኛም ገፈቱን ቀምሰናል። በቅርብ ጊዜ ደግሞ በራሽያና በዩክሬን መካከል በተነሳው ጦርነት ግንባር ቀደም ገፋት ቀማሽ ከሆኑት ሀገራት ውስጥ እኛ አንዱ ነን። ለምንድን ነው? ኮኔክትድ ነን። ምጣኔ ሀብታችን ከነዚህ ሀገራትም ጋር የተያያዘ ነው። ለምሳሌ የምግብ ዘይትን ወስደን ከተመለከተን ድፍድፉ የሚመጣው ከነዚህ ሀገራት ነው። ጦርነት እዛ በተነሳው ማግስት እዚህ የምግብ ዘይት ከ600 ብር 1000 ከምናምን የገባው። በራሽያና በዩክሬን መካከል በተነሳው ጦርነት የነዳጅ ዋጋ በሀገራችን በሌሊት ጨምሮ ነው ያደረው። ስለዚህ ዓለም አቀፋዊ ክስተቶችም ለምጣኔ ሀብታችን ማሽቆልቆል፣ ለምጣኔ ሀብታችን ተግዳሮት መብዛት በተለይም ላለፉት 5 ዓመታት የባሰ ማነቆ ውስጥ እንዲገቡ ካደረጉት ውስጥ አንዱ ነው የሚለው ነው። ሌላው ግልጽ የሆነ የምጣኔ ሀብት ርዕዮተ ዓለም አለመኖር ትልቅ ፈተና ነው። ያለፉት 5 ዓመታት ውስጥ የምንከተለው የምጣኔ ሀብት ሞዴል ምንድን ነው? ነፃ ገበያ ነው? ቅይጥ ኢኮኖሚ ነው? እዝ ኢኮኖሚ ነው? ልማታዊ መንግስት ነው? ሊበራል ነው? የትኛው ነው የተከተልን ያለ ነው? ይሄ ነገር ለሀገርየው ባለሀብትም ወሳኝ ነው። ይሄ ነገር ለውጭ ሀገር ባለሀብቶችም ወሳኝ ነው። ይሄ ብድር ለሚያበድሩን፣ እርዳታ ለሚሰጡን፣ የቴክኒክ ድጋፍ ለሚያደርጉን ተቋማት፣ መንግስታትና ኢቨን አካላት በጣም ወሳኝ ነው። የምንከተለውን ርዕዮተ ዓለም ሳናክ ስንከር ሁሉም ርዕዮተ ዓለም ትክክል ይሆናል ለኛ ማለት ነው። ሌላው ሀገር በሚመራው ምርጫ ፓርቲ ውስጥ ያለው መናቆር የተሳለጠ አመራር፣ የተሻለ አመራር እንዳይኖር አድርጎታል። አሁን ያወራንበት ባለንበት ሰዓት በብልጽግና ፓርቲ ውስጥ ጤናማ ግንኙነት በክልሎች መካከል፣ በክልላዊ የብልጽግና ፓርቲ ጽህፈት ቤቶች መካከል ግልጽ የሆነ ጤናማ የሆነ ግንኙነት የለም። ያ ሲሆን መጓተት ይመጣል። ያ ሲሆን መገፋፋት ይመጣል። ያ ሲሆን ትከሻ መለካካት ነው የሚመጣው። ለዚህ ነው ክራይሲስ ውስጥ ሆነን ሌላ ጊዜ የምንተገብረውን የምጣኔ ሀብት አካሄድ እየተከተልን ያለ ነው። ሀገር በጦርነት ውስጥ ስትሆን፣ ሀገር በግጭት ውስጥ ስትሆን፣ ሀገር በጣም ሲቪር ለሆነ ለአየር ንብረት ለውጥ ስትጋለጥ የሚያስፈልጉት የምጣኔ ሀብት ሞዴሎች ማርሻል ፕላን ነገሮች ያስፈልጉታል። ሪሃቢሊቴሽን፣ ሪኮንስትራክሽን
ሪስቶሬሽን እነዚህ ነገር ደግሞ ለየት ያለ ሴክተሮች እንዲያንሰራሩ፣ ሴክተሮች እንዲያያዙ፣ ህይወት እንዲዘሩ፣ የተሻለ ምጣኔ ሀብት ጎዳና ላይ እንዲመለሱ የማድረግ ራሱን የቻለ እቅድ ነው። ይህን ሁላ እንኳን ተገንዝበን ወደዛ እንኳን እንዳንሄድ ያደረገን በአመራሩ መካከል ያለው ግጭት እንደምሳሌ ይሆናል ነው። ክራይሲስ ሞዲፋየር የሚያስፈልጉንበት ነው። ኢኮኖሚክ ክራይሲስ ሞዲፋየር፣ ናቹራል ክራይሲስ ሞዲፋየሮች ያስፈልጉን ነበረ። ያን እንኳን በአግባብ እንዳንተገብር፣ ያን እንኳን በአግባብ ቀርጸን ስራ ላይ እንዳናውል ተግዳሮቶች። ይሄ እንግዲህ ምጣኔ ሀብታችን ማነቆው እየበዛ ተግዳሮቱ እየበዛ የሚወርድበትም ቅርቃር እየሰመጠ ነው የሚሄደው ማለት ነው። ሌላው ከመቼም ጊዜው በላይ በሀገራችን ሌብነት፣ ሙስናና ክራይ ሰብሳቢነት ስር ሰዶ ፍሬ አፍርቶ ፍሬውን እየበላን ያለንበት ሁኔታ ነው ያለው። ከወረዳ ጀምሮ እስከ ፌደራል ያሉት አካባቢን ከፋፍለው በጠራራ ቀን የሚሸጡበትና የሚነግዱበት ሰዓት ላይ ነው ያለነው። የትኛውም የመንግስት መስሪያ ቤት ብንሄድ በዚህ ሰዓት መዘጋጃ ሊሆን ይችላል፣ የመሬት ልማት ኤጀንሲ ሊሆን ይችላል፣ መሰረተ ልማት የሚመለከተው ሊሆን ይችላል፣ መብራት ሊሆን ይችላል፣ ውሃ ሊሆን የትኛውም የማህበራዊ አገልግሎት የሚሰጥበትና የምጣኔ ሀብት አገልግሎት የሚሰጥበት ገንዘቤ የማይባልበት ቦታ አለ። ከየት ጀምሮ? ከመዝገብ ቤት ጀምሮ እስከ ዋናው አቤቱታ ይዛችሁ ወደ አለቃ ስትሄዱ የሚሰጠው መልስ አንድ ነው። ተስማሙና ጉዳይን ፈጽመ ሄዱ። 1000 እና 2000 ካሬ ሜትር ለኢንቨስትመንት ቢጠየቅ 3.5 ሚሊዮን መጠየቅ የዕለት ተዕለት ተግባር ሆኗል። አንድም ድርጊት አለ ሙስና አለ ጉቦ የትኛውም ሴክተር የማይፈጽምበት ሆኗል። ያ ሲሆን ምን ይሆናል? ባለሀብቱ እጁን ሰብስቦ ይቀመጣል። ንግድ ዲስካሬጅድ ይሆናል። ኢንቨስትመንት ዲስካሬጅድ ይሆናል። ትራንዛክሽን ኮስት ኦፍ ቢዝነስ የምንለው ከጊዜ ወደ ጊዜ እያየለ ነው የሚመጣው። ምርትና ምርታማነት ፈተና ውስጥ እንዲገባ ይሆናል። የሚመረተው ምርት ኮስቲ በሆነ እንዲመረት ይደረጋል። ያመረትነው ምርት በሚፈልገው መጠን ወደምንፈልገው ቦታ እንዳንወስድ ተግዳሮቶች ይከሰታሉ ማለት ነው። በኢትዮጵያ ታሪክ ውስጥ ሌብነትና ስርቆት፣ ሙስናና ክራይ ሰብሳቢነት ይሄ ደረጃ ላይ ደርሶ ያቅም። ክራይ ሰብሳቢነት፣ ሙስና እንደዚህ አይነት የሚገዝፉበት የሚያይሉበት ሀገራት በምጣኔ ሀብት የትም ቦታ መድረስ አይችሉም። አድጎ የሆነ ቦታ ደርሳሉ ሲባል እንዘጭ የሚሉበት ሁኔታ ነው የሚታየው። ይሄ ነገር ደግሞ ካለንበት ነባራዊ ሁኔታ ስናስበው በእንቅርት ላይ ጆሮ ደግፍ የሚባለው ነገር እንዲሆን ያደርጋል ማለት ነው። በመጨረሻ ላይ ማንሳት የሚፈልገው በከተማ ላይ ያሉት ሰላምና መረጋጋት እጦት ነው። በአዲስ አበባ ከተማ ውስጥ የሚነግደው ሰርቶ የሚኖረው በሰላም ወጥቶ መግባትን እንደ ስጋት ወስደዋል። ያ ምጣኔ ሀብቱን ቻሌንጅ ያደርገዋል። ያ ምርትን ቻሌንጅ ያደርገዋል። ያ የምርት ስርጭትን ቻሌንጅ ያደርገዋል። ያ ፍሪ ሙቭመንት ኦፍ ሌበር፣ ፍሪ ሙቭመንት ኦፍ ካፒታል ያለው በጣም ችግር ያደርገዋል። አዲስ አበባ ከተማ ብቻ አይደለም፣ ባህር ዳርም ያው ነው ሲባል እንሰማለን። ኢቨን እንደነ አምቦ ከተሞችም እንደዛው መሆን ጀምሯል ሲባል እንሰማለን። ይሄ ከውጭ ሀገር ከመጡ ዜጎቻችን ጋር የሚገናኝ የኢትዮጵያ ድንበር ለኤርትራ ከተከፈተበት ከነዚህ ጋር ተያያዥነት አለ ብሎ የሚወሩ ነገሮች አሉ። ይሄ ነገር ላለፉት 2 እና 3 ዓመታት ለምጣኔ ሀብት እድገታችን ደግሞ ሌላ ተግዳሮት ከሆኑት ውስጥ አንዱ ነው የሚለውን ነገር ነው። እንግዲህ በዛሬው ንግግራችን ምንድነው ማንሳት የሞከርነው? የኢትዮጵያ ምጣኔ ሀብት የት ጋር ያለ ነው? ምን አይነት ተግዳሮት ውስጥ ነው ያለው? ምክንያቶቹስ ምንድናቸው የሚለውን በትንሹ ለማንሳት ነው የሞከርነው። እስካሁን ድረስ የጠቀስኳቸው 7 ምክንያቶች ከመሰረታዊና ውስብስብ ከሆኑ ምክንያቶች ውስጥ ጥቂቶቹ ብቻ ናቸው። ዘርፈ ብዙ ውስብስብና አስቸጋሪ የሆነ የምጣኔ ሀብት ተግዳሮት ውስጥ ነው ያለ ነው ማለት ነው። እንግዲህ ተመልካቾቻችን ሀገር ውስጥም ውጭ ሀገርም ያላችሁ፣ ከተማና ገጠር ያላችሁ፣ ሰራተኛና ነጋዴው፣ ተማሪና አስተማሪው በያላችሁበት እንደገና የምጣኔ ሀብታዊ ሰላምታ ከናንተ ጋር ይሁን እያልኩኝ በሚቀጥለው ፕሮግራማችን ደግሞ ወደ እያንዳንዱ የምጣኔ ሀብት ነገሮች ገብተን የምንተነትን የምንነጋገርበትና የምንማማርበት ይሆናል። ስለ ኑሮ ውድነቱን ለብቻ እናነሳዋለን። ስራ አጥነት፣ ስለ ከተማ ንግድ፣ ስለ ገጠር ግብርና፣ ስለ ገቢ ወጪ ንግድ፣ ስለ ጥቃቅንና አነስተኛ፣ ስለ ብድር፣ ስለ የገቢ ምንጭን ዳይቨርሲፋይ ስለማድረግ፣ የቁጠባ ባህልን ስለማዳበር፣
የቤተሰባዊ ወጪዎችን ስለመቀነስና ሌሎች ወሳኝ የተባሉት በቤተሰብ ደረጃና በሀገር ደረጃ አስፈላጊ ናቸው ስለሚባሉት የምጣኔ ሀብታዊ ጉዳዮችን አንስተን እናወራለን። ቆይታችሁ በሚቀጥለው ፕሮግራማችን ከዚህ ሰፋ ያሉት ምጣኔ ሀብታዊ ጉዳዮችን አንድ በአንድ አንስተን የምናወራበት ይሆናል። ስለ ኑሮ ውድነት፣ ስለ ስራ አጥነት፣ ስለ ምጣኔ ሀብት እድገት፣ ስለ ከተማ ግብርና፣ ስለ የገጠር ግብርና፣ ስለ ጥቃቅንና አነስተኛ፣ ስለ መበደር፣ ስለ ቁጠባ ባህል፣ ስለ ወጪ መቀነስ፣ የምናገኛችን ወደ ሀብት ስለመቀየር፣ ስለዚህ ስለ ወጪ ገቢ ንግድ፣ ስለ ማክሮም ስለሆኑት ማይክሮም ስለሆኑት ነገሮችን አንስተን የምንወያይ አናላይዝ የምናደርግና የምንማማርበት ይሆናል ማለት ነው። ስለሆነ በየጊዜው መረጃው ከእናንተ ጋር እንዲደርስ ይህን ቪዲዮ ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ። ትውልድ ጋር መድረስ አለበት። ያንዳንዱ ኢትዮጵያዊ ጋር መድረስ አለበት። ያንዳንዱ ከፍተኛ መንግስት አመራር ጋር መድረስ አለበት። ያንዳንዱ በዩኒቨርሲቲ ያለው የሚማርም የሚያስተምርም ሰው ጋር መድረስ መቻል አለበት። እስከሚቀጥለው ፕሮግራማችን ቸር ያገናኘን። በሰላም ቆዩልኝ። አመሰግናለሁ።